በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ዛሬ ለክርስቲያኖች ሁሉ ድንቅ ቀን፣ እግዚአብሔር የሠራው ቀን፣ አምላክ አንድያ ልጁን ልኮ ዓለምን ያዳነበት፣ እኛም ክርስቲያኖች ይህንን ታላቅ የፍቅር ምስጢር የምናከብርበት የትንሣኤ እሁድ ላይ እንገኛለንና ሁላችንም በዚህ ጊዜ የታላቁን አምላካችንን ድንቅ ሥራ፣ ድንቅ ውለታ የምንዘምርበት፣ የምናሰላስልበት፣ ለአምላክ ትልቅ ምስጋና የምንሰጥበት እሁድ ነው። በዚህ እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ሥልጣን ይዞ ለእያንዳንዳችን ታላቅ የእግዚአብሔር ልጆች የመሆንን ምስጢር የሰጠን፣ እኛ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሻገርንበት ድንቅ የክርስትና ምስጢር ነው የትንሣኤ ምስጢርና በዚህ ቀን ክርስቲያኖች ሁሉ የእግዚአብሔርን ኃያልነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ደግነት በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካይነት የተደረገልንን የፍቅር ሥራ፣ የማዳን ሥራ፣ የምሕረት ሥራ የምናውጅበት ቀን ነውና በዚህ ሰዓት ሁላችንም በእግዚአብሔር ቤት ተገኝተን ባለንበት ቦታ ሆነን ለዚህ ለትንሣኤው ንጉሥ ለጌታ ኢየሱስ ክብር እንድንሰጥ እጋብዛችኋለሁኝ። የተወደዳቸው የእግዚአብሔር ቤተሰቦች፣ በዚህ ጊዜ የእግዚአብሔር ምሕረት ድንቅ ሆኖ የተገለጸልን ቢሆንም እኛ ደግሞ በምንኖርበት ዘመን ላይ በብዙ ፈተና፣ በብዙ ውጥረት፣ በብዙ ችግር፣ በብዙ ስቃይ ትንሣኤ ባልመሰለ ነገር ውስጥ ሆነን እንገኛለንና የትንሣኤው ብርሃን በልባችን ውስጥ እንዲበራ፣ የትንሣኤው ብርሃን በሕይወታችን እንዲበራ፣ የትንሣኤው ብርሃን በቤተሰባችን፣ በአካባቢያችን፣ በአገራችን፣ በዓለማችን ሁሉ እንዲበራ እንድንጸልይ ጋብዛችኋለሁኝ። ዓለም በብዙ ጨለማ ውስጥ ትገኛለች። በተለይም በዚህ ሰዓት የምንሰማው የጦር ወሬ፣ በዚህ ሰዓት የምናዳምጠው የልዩነት ነገር፣ በአጠቃላይ እግዚአብሔርን የማይመስል የትንሣኤውን ንጉሥ ጌታ ኢየሱስን የማይመስል ብዙ ነገሮች እየሆኑ ይገኛሉና ወደ እግዚአብሔር ቀርበን እግዚአብሔርን የምንለምንበት፣ እሱ ጨለማን፣ እሱ ኃጢአትን ያስወገደልን፣ ለእኛም ቀራንዮ ውሎ በታላቅነት ከሞት ተነስቶ እኛም ከሞት የመነሳትን ምስጢርና ትልቅ ፍቅር ያየንበት ድንቅ በዓል ነውና በዚህ ሰዓት እያንዳንዳችን በራሳችን መንገድ ብዙ ውጣ ውረድ ውስጥ እንገኝ ይሆናል። እያንዳንዳችን በብዙ ፈተና እንገኝ ይሆናል። እያንዳንዳችን በብዙ ስቃይ፣ በብዙ ችግር እንገኝ ይሆናል። ነገር ግን በዚህ ሳምንት ውስጥ ስናከብረው እንደነበረ ጌታ በታላቅ ደስታ ወደ ኢየሩሳሌም ከገባ በኋላ ያጋጠመው ነገር መከራ፣ ሐዘን፣ መገፋት፣ መካድ፣ በተለያየ ሁኔታ የሚወዱት ደቀ መዛሙርቱ ሳይቀሩ አጠገቡ አልነበሩምና እሱ ብቻውን መስቀል ተሸክሞ ቀራንዮ ውሎ ለእኛ ተሰቃይቶ ጎኑን በጦር ተወግቶ ሞቶ የመስቀልን መንገድ አድርጎ ለእኛ ሕይወትን ሰጠን። ሁላችንም የራሳችን መስቀል፣ የራሳችን ፈተና ይኖረን ይሆናል። ነገር ግን ተስፋ የምናደርገው ከመከራችን በኋላ ከውጣ ውረዳችን በኋላ የትንሣኤው ንጉሥ ጌታ ኢየሱስ ተስፋችን ስለሆነ በትንሣኤው ታምነን እንጓዛለን ማለት ነው። ስለዚህ እንደ ክርስቲያን ብዙ ውጣ ውረድ ቢያጋጥመንም፣ ብዙ ፈተና ቢያጋጥመንም፣ ብዙ መከራ ቢያጋጥመንም እኛ የስቅለተ ዓርብ ማለዳ ሰዎች አይደለንም። እኛ የትንሣኤ ልጆች፣ የትንሣኤ እሁድ ክርስቲያኖች ነን። መከራ እንኳን ቢኖር መጨረሻው የእግዚአብሔር ታላቅነት የሚገለጽበት የትንሣኤው ክብር ስላለን በዛ እየተጽናናን የምንሄድ ነንና በዚህ ሰዓት
በያለንበት ቦታ የትንሣኤውን ክብር ስናከብር፣ የትንሣኤውን በዓል ስናከብር እሱ ትንሣኤያችን ነው። ከሞት ተነስቶ ከሞት የመነሳትን ምስጢር ሁሉ ለእኛ የሰጠ እኛ ደግሞ ክርስቲያኖች በሕይወታችን በጉዟችን በኑሯችን ሁሉ የትንሣኤ ሕይወት እንዲኖረን ከጨለማ ብርሃንን እንድንመርጥ ከሞትን ደግሞ ሕይወትን እንድንመርጥ የተጠራነንና በእኛ ሕይወት ውስጥ የትንሣኤው ብርሃን እየበራ በአካባቢያችን ያለውን ጨለማ ሁሉ ብርሃን እንዲሰጥ እጋብዛችኋለሁኝ። በዚህ ሰዓት ደግሞ በተለያየ ችግር ውስጥ ያሉ በኑሮ ዳገት የተቸገሩ የተጨነቁ የሚበላ ለሌላቸው በዚህ ጊዜ እኛም መልካም ሥራ እየሠራን እነዚህን ሰዎች እያሰብን ካለን ከሌለንም ጨምረን ለእነዚህ ሰዎች እያካፈልን ይህንን የትንሣኤ ክብረ በዓል እንድናከብር እጋብዛችኋለሁኝ። እንኳን በድጋሚ ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ለሁላችንም በዚህ ጊዜ ድንቅ የሆነው አምላካችን ከሞት ተነስቶልናልና በእኛ ዝማሬ ውስጥ ሃሌሉያ እግዚአብሔር ይመስገን፣ ይህ ቀን እግዚአብሔር የሠራው የድል ቀን ነው እያለን እንድንዘምርና በተለይም ደግሞ በአዋሳ ሀገረ ስብከት ያሉ ምዕመናን፣ ካህናት፣ ደናግል፣ ገዳማውያን፣ ወጣቶች፣ ካቴኪስቶች፣ አባቶች፣ እናቶች፣ መዘምራን ሁላችሁም እንኳን አደረሳችሁ፣ እንኳን ለዚህ ታላቅ ድንቅ ክብረ በዓል አበቃችሁ ላለሁኝ የእግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን።